This is breaking news again coming from Israeli sources that the Ayatollah, the supreme leader of Iran, is dead. The United States military began major combat operations in Iran. ሰበር ዜና በእስራኤል በኢራንና በአሜሪካ መካከል ጦርነቱም ዛሬም ቀጥሏል። በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረገች ያለችው ኢራን በባህረ ሰላጤ አገራት ላይ የምትፈጽመውን ጥቃት በድጋሚ ጀምራለች። ይህንን ተከትሎም ትራምፕ በድጋሚ ለኢራን ጥብቅ ማስጠንቀቂያ ሰጥተዋል። የአያቶላ አጣፋንታ እንዳይጠብቃቸውም ሲሉም ተደምጠዋል። የኢራን ከፍተኛ ባለስልጣናት በአንጻሩ በአሁኑ ሰዓት ላይ ጂሃድ በመላው ዓለም እንዳወጁም ተሰምቷል። የኢራኑ አያቶላ ማካሬም ሽራዚ በአሜሪካና በእስራኤል ላይ ጂሃድ ወይም ደግሞ ቅዱስ ጦርነት ማወጃቸውን ስፑትኒክ ዘግቧል። በአሁኑ ሰዓት ላይ በቀጠናው ሰላም ጠፍቷል። አሜሪካ እንዲሁም ደግሞ እስራኤልም ጭምር ጥቃት እየፈጸሙ ይገኛሉ። ቀጠለው በዚሁ በአውዳሚው ጦርነት ኢራን በአንጻሩ በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ኢላማ እያደረገች ያለችው ሀያሏ ኢራን በባህረ ሰላጤ አገራት ላይ የምትፈጽመውን ጥቃት በድጋሚ ጀምራለች። በትናንትናው ዕለት ጠዋት በኳታር ዋና ከተማ ዶሃ ውስጥ ከፍተኛ ፍንዳታ ተሰምቷል። በከተማዋ ሰማይ ላይ ወደ ላይ የሚጎን ጭስ ታይቷል። የኳታር የሀገር ውስጥ ደህንነት ሚኒስተር እንደከሸፈ በተደረገ ሚሳኤል ስብርባሪ ምክንያትም በከተማዋ በሚገኝ የኢንዱስትሪ ዞን ውስጥ የተከሰከሰውን መጠነኛ እሳት አደጋ ለመቆጣጠር እየሰራ መሆኑንም አስታውቋል። የኳታር ባለስልጣናት ሌሊት ላይ በተሰጡት ጋዜጣዊ መግለጫ ኢራን ትናንትና ብቻ 65 ሚሳኤሎችንና 12 ድሮኖችን ማስወንጨፏን ተናግረዋል። አብዛኞቹ ተወንጫፊዎችም እንዲከሽፉ ቢደረጉም ጉዳት ያደረሱ መኖራቸውንም ገልጸዋል። በወደቁ ስብርባሪዎች ምክንያትም 8 ሰዎች እንደተጎዱም አክለዋል። በተጨማሪም ዛሬ ጠዋት በዱባይና በባህሬን ዋና ከተማ ማናማ ፍንዳታዎችም ተሰምተዋል። በኦማን የንግድ ወደብ ላይም የድሮን ጥቃት እንደተፈጸመ የአገሪቱ መንግስት የዜና ወኪል ዘግቧል። አሜሪካና ኢራን ለማስታረቅ በሚደረገው ድርድር ለዓመታት ቁልፍ አሸማጋይ የነበረችው ኦማን እስካሁን ድረስ ከኢራን ጥቃቶች ተርፋ ነበረ። ኳታርና ሌሎች የተወሰኑ የአረብ ሀገራትም የኢራን ጥቃት በጽኑ አውግዘዋል። ለተፈጸመባቸው ጥቃት ምላሽ የመስጠት መብት እንዳላቸውም አስታውቀዋል። የባህረ ሰላጤው አገራትም ባለፈው ዓመታት ከኢራን ጋር ያላቸውን ውጥረት ለማርገብ ጥረት ሲያደርጉም ቆይተዋል። ከአሜሪካ ለገባችበት ቀውስም ዲፕሎማሲያዊ መፍትሄ ለማበጀት በአሸማጋይነት ሰሩ የሰነበቱ እነዚህ አገራትም ኢራን በግዛታቸው ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይም ጥቃት እንዳትፈጽም ሲከለክሉም ነበረ። ይህ ማሳሰቢያቸው ግን ግዛታቸው ውስጥ ቀጥታ ጥቃት እንዳይፈጸም ሊያደርግ አልቻለም። አሁን ደግሞ የኢራን ጠቅላይ መሪ በተፈጸመበት ጥቃት መገደላቸውን ተከትሎ ከቴህራን በተጨማሪ የመላው ቀጠናዊ መጻኢ ሁኔታ ላይ ምን ሊመስል እንደሚችል በእርግጠኝነት መናገር አዳጋች ሆኗል። በአሁኑ ሰዓት ላይ በኢራንና በአሜሪካ በእስራኤል መካከል ጦርነት ተባብሶ ቀጥሏል። እስራኤል በአሁኑ ሰዓት ባላት አቋም ከጠላቶች ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ስትል ተሰምታለች። ኢራን የአጸፋ እርምጃ ገና ምንም አይነት እንዳልተጀመረና እንዳልተነካ አሳውቃለች። ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ላይ ሚሳኤል እየጣለች አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን ይህንንም በቀጣይ እንደምትጠቀምም እያሳወቀች ትገኛለች። ኢራን ከጠላቶች ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝም ብላለች። አንድ የኢራን እስላማዊ አብዮት ዘብ IRGC ከፍተኛ መኮንን አሁን ሀገሪቱ እየተጠቀመች ያለችው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆች እንደሆኑም ገልጸዋል። ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊና ኃይለኛ ሚሳኤሎችም እንደሚተኩሱም ዝተዋል። እንደ CSIS ሚሳይል ዲፌንስ ፕሮጀክት መረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባሊስቲክና ክሩዝ ሚሳኤል አይነቶችን አበልጽጋ ታጥቃለች። ሻባ የተባለ ሚሳኤልም አጭር ርቀት 300 ኪሎ ሜትር የሚጓዝ ሲሆን ሱማር የተባለ ሚሳኤል ደግሞ ረጅም ርቀት 2500 ኪሎ ሜትር መጓዝ የሚችል ነው። በሌላ በኩል ኢራን ከእስራኤል ውጪ በሰባት የአሜሪካ ወዳጅ ሀገራትና የአሜሪካ ጦር ሰፈሮች አሉባቸው በሚባሉ ሀገራት ላይ የሚሳኤልና ድሮን ናዳ እያዘነበች ትገኛለች። እነዚህም ጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬን፣ ኩዌትና ኢራቅ ናቸው።
ከዚህ ባለፈ ለሁሉም ሰላም ስትል ስትማጸንና ሁለቱንም ሰላም ለማድረግ ስትሰራ የነበረችው ኢራንና አሜሪካን በማሸማገል እንዲሁም ደግሞ በገለልተኝነት በምትታወቀው ኦማን ወደብ ላይ የድሮን ጥቃት ደርሶ አንድ ሰው መጎዳቱም ተነግሯል። እስካሁን ከመካከለኛው ምስራቅ ሀገራትም የድሮን ይሁን ደግሞ ሚሳኤል ጥቃት ያልተሰማው በኦማን ነበረ። ነገር ግን በአሁኑ ሰዓት ላይ ከወደብ አካባቢ ድሮን ጥቃት ተፈጽሞባታል። ይህንን ተከትሎ የተለያዩ ሀገራትም ይህንን ጥቃት ለማስቆም እየሰሩ ይገኛሉ። የኢራኑ ጠቅላይ መሪ አያቶላ አልሃሚኒ አሜሪካና በእስራኤል በፈጸሙት ጥቃት ከተገደሉ በኋላ የኢራን መንግስት ስልጣኑ ለልጃቸው ማውረሱም ይታወሳል። እንዲሁም ደግሞ ጂሃድ መታወጁም ተሰምቷል። የኢራኑ አያቶላ ማካሬም ሺራዚ በአሜሪካና በእስራኤል ላይ ጂሃድ ወይም ደግሞ ቅዱስ ጦርነት ማወጃቸውንም ስፑትኒክ ዘግቧል። ይህም በቀጠናው ላይ አዲስ ውጥንቅጥን ይዞ መጥቷል። ኢራን ምን ምታደርግ ይመስላችኋል? ይህንን ተከትሎም ትራምፕ በድጋሜ ለኢራን ማስጠንቀቂያ ሰጥተዋል። ከዚህ ቀደም ታይቶ በማይታወቅ ኃይል ስለምንመታችሁ አንዳችን ምላሽ እንዳትሰጡ ሲሉም ጥብቅ መግለጫ አውጥተዋል። ዶናልድ ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክትም ለኢራን አዲስና እጅግ ከባድ የሆነ ጥቃት እንደሚሰነዝሩ በድጋሜ አስጠንቅቀዋል፣ ዝተዋል። ትራምፕ በግላቸው ሶሻል ሚዲያ በጻፉት ጽሁፍም እንዲህ ሲሉም ተደምጠዋል። ኢራን ዛሬም ከምንጊዜውም በላይ በሆነ ኃይል በጣም ጠንካራ ጥቃት እንደምትሰነዝር ተናግራለች። ባያደርጉት ይሻላቸዋል ሲሉም ተደምጠዋል። ምክንያቱም ይህን ካደረጉ ከዚህ ቀደም ታይቶ በማይታወቅ ኃይል እንመታቸዋለን፣ ለጉዳዩም ትኩረት ስለሰጣችሁ እናመሰግናለን ሲልም ዶናልድ ትራምፕ ተናግሯል። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ጥቃት መፈጸሙ እንዲሁም ደግሞ የአያቶላን መገደሉን መናገሩ ይታወሳል። እንዲሁም ደግሞ ለኢራን ሰላም እንድታወርድ እንዲሁም ደግሞ የኢራኑን መሪ ማስወገዳቸውን አሸባሪውን ጭምር ማስወገዳቸውን መናገራቸውን በጠዋቱ የመረጃ ጊዜ መዘገባችን ይታወሳል። ይህንን ተከትሎ የአረብ ሀገራትም በአሁኑ ሰዓት ላይ አንደኞቹ ከአሜሪካ ጎን፣ አንዳንዶቹ ደግሞ ከኢራን ጎን ተሰልፈው ይገኛሉ። የአውሮፓ ሀገራት እንዲሁም ደግሞ የተለያዩ ሀያላን ሀገራትም ጎራቸውን እየመረጡ የሚገኝ ሲሆን እንደ ቻይናና ሰሜን ኮሪያ ያሉ ሀያላን ሀገራትም አሜሪካን በቃሽ ለማለት ለመድፈር አቅጧቸዋል። በአሁኑ ሰዓት ላይ ድምጿን ያሰማቸው ብቸኛዋ ሀገር ሩሲያ ሆና ተገኝታለች። ሩሲያ በአንጻሩ በዚህ ጦርነት ላይ የአሜሪካን ጥቃት እንድታቆም በማለት በቀጥታ መግለጫ አውጥታለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቱን እንዲያቆምና በሰላም በንግግር ጉዳዩን እንዲፈታም የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሳውቀዋል። ይህንን ተከትሎ የአሜሪካው ፕሬዝዳንት ስለ ቭላዲሚር ፑቲን ንግግር ምንም ምላሽ አልሰጡም። በዚህ ዓለም እየተናወጠች በምትገኝበት በኢራንና በእስራኤል በአሜሪካ መካከል እየተካሄደ በሚገኘው ጦርነት ላይ የተለያዩ ሀገራት ስም ጎራቸውን እየመረጡ ይገኛሉ። ግብጽ በአንጻሩ በተለያዩ የአረብ ሀገራት ላይ የምትፈጽመውን ጥቃት እንድታቆም ለኢራን ገልጻለች። ግብጽ በጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ባህሬንና ኩዌት እንዲሁም ደግሞ ኢራቅ የተካሄዱ የድሮን ጥቃቶች እንዲሁም ደግሞ የሚሳኤል ጥቃቶች ተገቢነት የሌላቸው መሆናቸውን አሳውቃለች። ኢራንም ይህን ጥቃት ማቆም እንዳለባትም በቀጥታ ተናግራለች። ውድ አድማጭ ተመልካቾቻችን በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ጊዜን ተመኘንላችሁ።